ወርቁ አሁኑኑ ገበያ ሄደን 2 ዶሮ 2 በግ ገዝተን እንመጣለን። ቅኝ ነው የምንገዛቸው። እሺ የሚሉሽ አላችሁ እንዴ? ደግሞ ይሄው አንተ አለህ አንዴ ሌላው ሻ ምን ይሰራልናል? እስቲ ደረቴን ጥንካሬ ቸስታ እስቲ እስቲ አንቺ ደግሞ አጅሬው ምን ልታደርጋት ነው? ላልባት ይሄን አጥንት ከየት እንዳመጣው ንገረኝና በሰላም ልተኛ። ከውሾች ወስጄ ነው። አንተ እኮ አታረገውም አይባልም። ትግጣለህ። ሄድ አንተ ውሾችስ? እሺ ያንተ አፍ የነካውን ልብላ። አቡ ነኝ። ይቅርታ አላወኩም። እንደውም ልጅ እያለን 10 ብር ወርቁ አግኝቼ 5 ብሩን አላበደርኩም ነበር። አስታወስኩኝ። እንዴ አቡ ዛሬ ከየት ተገኘ ባክ? ያው ያበደርኩ ብር ትዝ ብሎኝ። እኔም እንዲህ ነው ብዬ መናገር አልችልም፣ ግን በቃ የሆነ ብር ላኪልኝና የተሰበረ ልቤን ልጠግንበት። እሺ አሁን ልክልሃለሁ ወይ ደግሞ ሁሉንም ነገር ግፍ አድርጌ ትቼ አንተ ጋር ልምጣ? አይዞኝ አካውንት ልክልሻለሁ። አራታችሁ ላይ 2 ልጅ መርቄ በቀየራትም ምንም አይቀር አይለኝም። አቤት ዳድ ግን ረጅም አመት ልዋጭ ሰርታል መሰለኝ። ባልሰራ ኖሮ አንተን የመሰለ ሞሉያ ከየት አመጣ ነበር? ጧት ላይ ተነስቶ ብረት ከሚገፋው ሻለኛል ለኔ ሌሊት የሚለፋው ሻለህማ ሌሊት የሚለፋው ፌር አይደለም ብሎ ሰይጣን እንዳይከፋው። አይ ቡናዬን ንቃችሁት ባልሆነ። ኧረ ቡናውማ ምን አደረገ? አንቺን ነው እንጂ። አንቺ ምርሽ ነው እንዴ? መቶ መጽሐፍ አነባለሁ ያልሽው? ታዲያ በ2 ቀን እኮ ነው ይሄንን ሁሉ የጨረሱት። ገልጠሽ ነው? መጽሐፍ ሳነብ የሚሰማኝ ደስታ፣ የመንፈስ እርካታ። ዋው! እርካታ? ምን አይነት መጽሐፍ ነው የምታነቢው?